ጦቢያ ግጥምን በጃዝ በመላው አውሮፓ ከተሞች ልዩ ልዩ የኪነ ጥበብ ትዕይንቶችን ሊያቀርብ መሆኑ ተነገረ። ላለፉት 13 ዓመታት በኪነ ጥበብ መድረክ ከፍተኛ እውቅናን ያተረፈው ጦቢያ ግጥምን በጃዝ ኢትዮ አውሮፓ የባህል የኪነ ጥበብና የሕዝብ ግንኙነት በሚል መጠሪያ ልዩ የጥበብ ዝግጅቱን ለማቅረብ እንዲያስችለው መሰረቱን በጀርመን ሀገር ካደረገው ሆፕ ፎር ኢትዮጵያ ፒፕልስ መንግስታዊ ያልሆነ ግብረሰናይ ድርጅት ጋር የመግባቢያ ስምምነት ተፈራርሟል። በስምምነቱ ሁለቱም ወገኖች የኢትዮጵያና የአውሮፓን ባህል እንዲሁም የስነ ጥበብ ግንኙነት ለማሳደግ ማለማቸውን የገለጹ ሲሆን ዓላማቸውም የኢትዮጵያውያን እና የአውሮፓን ህዝብ ለህዝብ ግንኙነት ማጠናከር እንደሆነ የድርጅቶቹ ዋና ስራ አስፈጻሚዎች ገልጸዋል። የጦቢያ ዋና ስራ አስኪያጅ ገጣሚ ምስራቅ ተረፈ እንደገለጹት ኢትዮጵያውያንና ትውልደ ኢትዮጵያውያን በመድረክ ዝግጅቱ ሲገኙ ከመዝናናት ባለፈ ለተቸገሩ ወገኖች ከፍተኛ አስተዋጽኦም እያደረጉ እንደሆነ እያሰቡ ዝግጅቱን እንዲታደሙ ጥሪ አቅርበዋል። የሆፕ ፎር ኢትዮጵያ ፒፕልስ በኢትዮጵያ ዋና ስራ አስፈጻሚ የሆኑት አቶ ዘውዱ ገዛይም በበኩላቸው በዚህ ስምምነት ዜጎች እንደዚህ ያሉ የመዝናኛ ሁነቶችን ለሀገራቸውና ለህዝባቸው ድጋፍ እንዲያደርጉ ማስቻል ለድርጅቱ ዓላማ መሳካት ከፍተኛ ሚናን ይጫወታል ብለውታል። ይህንን የመግባቢያ ስምምነት ሰነድ በሚዲያ አጋርነት አርትስ ቴሌቪዥን የሚሰራው ሲሆን ስምምነቱም በሚዲያው ቅጥር ተፈጽሟል።